መጣ ባሪያ የሚታፈስበት ህዝብ አልነበረም ወይ ኢትዮጵያ ውስጥ ሁላችን በመንኖርበት በዚያች አገር ለሪሶርስ ብቻ ታስሮ ፖለቲካዊ መብቱ የራሱን እድል በራስ የመወሰን መብቱ ተነፍጎ የኖረ ህዝብ የለም ወይ እነዚህ አሃዳውያን ያንን የሚነግራቸው የለም መንግስትም ጭምር ያንን እያቀነቀነ ይገኛል ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈውን 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን የሚያወድስ ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው በሌላ በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነጻነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት ያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳው ይህ ብቻ አይደለም ብሔር ብሔረሰቦች አፋቸውን ለምን ከፈቱ ቋንቋቸው ለምን አደገ ታሪካቸው ለምን ተነገረ በሚል ጨቋኞች ዛሬ የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል ኢትዮጵያ ውስጥ አሁን መፍትሄው ምንድነው እንበል ኢህአዴግ የለም ኦሬዲ ብልጽግና ኦር በልጽጓል አሁን ያለው መንግስት የኢትዮጵያን ህዝብ የሚወክል አይደለም ብሔር ብሔረሰቦች እኛ የመረጥነው ደኢህዴን የሚባል አንድ አሃዳዊ ድርጅት ነው ካርድ ሰርቆም ይሁን ምንም ይሁን ደኢህዴንን መርጠናል ደኢህዴን ራሱን አፍርሷል ሲዳማ ክልል ራሱን ችሎ ወጥቷል 55 የሚባለው የተቀመጠውን ደኢህዴን የሚባል አሃዳዊ ቡድን ሊመራ አይችልም ሌጂቲሜሲውን ኦሬዲ አጥቷል በኦሮሚያ